Happy birthday, Nati. Happy birthday, Nati. Happy birthday, happy birthday, happy birthday to you. እኔ ፍቅር እንኳንም ተወለድክ፣ እንኳንም ወደዚች ዓለም መጣክ፣ ህይወቴን በደስታ ሞላሃው። እኔ ፍቅር አንተ ባትመጣ ኖሮ እኔ ምን ውጥ ነበር? ምን ሆን ነበር? ወይት እሺ፣ እናጥፋ። ቆይ፣ ወይኔ ጉዴ ፈላ። እናጥፋ። ፈጣሪ የዓመት ያድርሰን አይደለም? የዓመት ያድርሰን፣ የዓመት ሰው ይበለን። እሁድ በደማቁ እናከብረዋለን። ሰርፕራይዝ አለክ፣ ሌላ ሰርፕራይዝ። ቆይ እሺ። ኧረ በስመ አብ አይገርምም? በቃ እሱ የታየው ሌላ ነገር ነው። ኦኬ፣ እሱ የታየው ሌላ ነገር ነው። እንግዲህ ኬካችንን እንቆርሳለን። ናቲ ደግሞ ኦኬ፣ ና ኬክ ቁረስ። እንካ ኬክ ቁረስ። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ። ሰላም የናቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ከኪችን ሆኜ ነው የምቀርጽላችሁ እና ዛሬ የናቲ ልደት ነው። ናቲዬን ሰርፕራይዝ እናደርገዋለን። ምን ትላላችሁ? ኩሽና ሲሆን እንደዚህ ከላይ ያለው ምናምን ይታያል። ኦኬ ችግር የለውም። ለማንኛውም ዛሬ ናቲሻ ልደቱ ነው እና ሰርፕራይዝ ለምን አናረገውም? ሰርፕራይዝ አደርገዋለሁ። ያው ጾም ነው ታውቃላችሁና፣ እርግጥ የመጀመሪያ ልደቱ ለእሁድ ይህንን ኬክ ተገዛው ማለት ነው። ልደቱ እሁድ ይከበርለታል እና ዛሬ ደግሞ ግን የተወለደበት ቀን ስለሆነ ለምን እኔ ዝም ብዬ ደስ እንዲለው ገና እኮ እሱ ምንም አያውቅም፣ ግን ብቻ ያው ዝም ብዬ ላክብርለት አልኩ። እናትነት እኮ ትልቅ ነገር ነው ታውቃላችሁ አይደለ? የዛሬ ዓመት ናትዬን ስወልድ በጣም ብዙ መከራና ብዙ ስቃይ አሳልፌያለሁና የማይረሱ ነገሮች በቃ የማይረሱ ቀናቶች እንዴት እንደምገልጻቸው አላውቅምና እነዚህን ገዝቼለታለሁ። በነገራችን ላይ ያው በስህተት የመጣ የኛው ከዛኛው ኬክ ነበር፣ ግን ኦኬ ፋይን እንደዚህ ይሆናል። ከዛ ያው አወራቸዋለሁ ማለት ነው። ቆይ ከዛ እንደዚህ ነው መሆን ያለበት። እንደዚህ ለመጀመሪያ ጊዜ የልጃችሁን ልደት ስታከብሩ እንዴት ተሰምቷችኋል? ስሜቱ በጣም ደስ የሚል ስሜት ነው እና ለመጀመሪያ ጊዜ ልጅ ስትወልዱስ እንዴት ተሰምቷችኋል? እርግጥ ያው እንደዚህ ላድርገው አይደለ? ኬኩ ትንሽ ስለሆነች በዚህ ላድርገውና እንደዚህ እናከብርለታለን። ሰርፕራይዝ እናደርገዋለን። ናቲ ሳሎን ነው ያለው። ሰርፕራይዝ አደርገዋለሁ። ቆይ እሺ፣ አሁን አገኘሁት። ይሄንን እየፈለኩ ነበር ማለት ነው። እንደዚህ ነው። የኔ ፍቅር እየተጫወተ ነው። እንዳይመጣብኝ ወደዚህ። ሰርፕራይዝ እናደርገዋለን አብረን ሰርፕራይዝ እናደርገዋለን። እስቲ ካሜራውን ልገልብጠው። ጠፍቷል። ኦኬ ፋይን። ሃፒ በርዝዴይ ናቲ፣ ሃፒ በርዝዴይ ናቲ፣ ሃፒ በርዝዴይ፣ ሃፒ በርዝዴይ፣ ሃፒ በርዝዴይ ናቲ። የኔ ፍቅር ሰርፕራይዝ ሆንክ እንዴ? ሰርፕራይዝ ሆንክ ወይ? ያው አንድ አመት ሞላክ እኮ። ሃፒ በርዝዴይ ናቲ። ወይት ቆይ ማው ነዶ አለቀብኝ። በነገራችን ላይ ቢላ እስከማመጣ ድረስ ማለት ነው። ሃፒ በርዝዴይ ናቲ፣ ሃፒ በርዝዴይ ናቲ፣ ሃፒ በርዝዴይ፣ ሃፒ
በርዝዴ ቱ ዩ የኔ ፍቅር እንኳንም ተወለድክ፣ እንኳንም ወደዚች ዓለም መጣክ፣ ህይወቴን በደስታ ሞላሃው። የኔ ፍቅር አንተ ባትመጣ ኖሮ እኔ ምን ውጥ ነበር? ምን ሆን ነበር? ወይት እሺ እናጥፋ። ቆይ ወይኔ ጉዴ ፈላ። እናጥፋ። እፍ ፈጣሪ የዓመት ያድርሰን አይደለ? የዓመት ያድርሰን፣ የዓመት ሰው ይበለን። እሁድ በደማቁ እናከብረዋለን። ሰርፕራይዝ አለክ፣ ሌላ ሰርፕራይዝ። እሺ። ኧረ በስመ አብ አይገርምም? በቃ እሱ የታየው ሌላ ነገር ነው። ኦኬ፣ እሱ የታየው ሌላ ነገር ነው። እንግዲህ ኬካችንን እንቆርሳለን። ናቲ ደግሞ ኦኬ፣ ና ኬክ ቁረስ። እንካ ኬክ ቁረስ። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሚን። ያጨብጭቡለት። ናቲ ኬኩን ቆረሰ። መልካም ልደት። ወይኔ እሺ በቃ ብላ። እንዴ ልትጨማለቅበትማ አይደለም እኮ እንደምን ላድርግ ብይ። በቃ ይፈቀዳል ግን ስኳር ነው ኬኩ። እኔ ጾም ነው ጾም ሆነ ልደትክ በጾም ሆነ አባቴ የኔ ፍቅር የኔ ሁሉ ነገር ልደትሽ በጾም ሆነ ብላ። መልካም ልደት፣ እንኳን ተወለድክ። አሁን ሳሎን መጥረጌ ነው። እኔ ማሚ ሳሎን ልትጠርግ ነው እና ስጦታ አዘጋጅቼልሃለሁ እኮ ስጦታ። ቆይ ኬኩ ይቆይ። ቆይ ኬክ በልተን እንመጣለን። እንግዲህ ቤተሰብ ወደ ስጦታው እንሄዳለን አሁን ማለት ነው። ና ስጦታ አዘጋጅቼልሃለሁ። ይህንን የመሰለ ስጦታ ተገዝቶለታል። ለልደቱ እሁድ የሚያደርገው ነው ማለት ነው። ይኸው ተቀበል። እንዴት ላሳይ? እንትኑን ሊጫወትበት ጨዋታ ጀመረበት። እዚች ጋር በነገራችን ላይ ያው በዛውም ላሳያችሁ። በነገራችን ላይ ልጅ ስትወልዱ ማለት ነው እንትን እንዳገዙ ማለት ለምሳሌ ተለቅ ያለ ነገር ትንንሽ ነገር እንዳገዙ ወዲያውኑ ስለሚያድጉ ማለት ነው። እዚች ጋር እነዚህ ጌስት ናቸው። ከ18 አሁን ከ12 ከአንድ አመት ሞላው ናቲ። ከአንድ አመት እስከ 18 ወር ባለው ነው። እነዚህ በጣም አሪፍ ናቸው። በነገራችን ላይ እነዚህ ይሄንን የምንገዛበት ካምፓኒኛ ውልወርዝ ነው እና እነሱ ጋር በጣም ምርጥ ልብስ አላቸው። እውነት ለመናገር በጣም ወዲያውኑ አይበላሹም እና ወዲያውኑ አይበላሹም። ፀጉሬ ደግሞ ያው ፍሪዝ አድርጌዋለሁ እና ይሄንን 3 ገዝቼለታለሁ። ከዛ በኋላ ምረጡልኝ ለልደት ምን ይልበስ? እይት ይሄ እንኳን ይሄ አይደለም። ይሄ የመረጥ ነው። ይሄ እንዲለብስ ይሄ ሱራ አለ። ከዛ ከሱ ጋር ማች የሚያደርግ ደግሞ ይቺ ቁንጣ አለች ማለት ነው። ማች ታደርጋለች። ቀበቶ ካገኘው ፈልግለታለሁ። ማች ያደርጋለሁ አንድ ላይ ከጫማው ጋር። ከዛ በኋላ እዚች ጋር ኮፍያ አለች። እነዚህ ኮፍያዎች እንዴት እንደወደድኳቸው እኔ በጣም ነው የወደድኳቸው። በነገራችን ላይ በጣም ነው የወደድኳቸው ኮፍያዎቹ። ከልብስ ከተገዛው ልብስ እንዳለ ማች ያደርጋሉና እና ልብስ ስትገዙ እኔ መጀመሪያ የገዛሁት የናቲ ልብሰውን በስማም በጣም ነው እንትን ያለው፣ በጣም ጠቦታል። ወዲያውኑ ነው የጠበበው። ስለዚህ አሁን ደግሞ እኛ ጋር በጣም ብርድ ነው። ብርድ እንደመሆኑ ደግሞ ይህንን ቱታ ገዝቼለታለሁ። እንደዚህ አይነት
ቢያንስ ጉልበቱ ምናምን። እርግጥ ናቲ በብርድ ሰዓት ስለተወለደ የብርድ ልብስ ራሱ አይወድም። እና ደግሞ ይቺ ደግሞ ይሄኛው ደግሞ አላባሽ በጣም ነው የሚያምረው፣ በጣም ያምራል አላባሽ። እነዚህ ግን 3 ሱሪዎች አንድ ላይ እነዚህ 3 ሱሪዎች አንድ ላይ ነው የተገዛዋቸው። ግን ሹራብ እገዛላቸዋለሁ። ሹራብ አልገዛሁላቸውም። ያው እንደዚህ ነው፣ ልክ እንደ ቱፒስ ነው የሚመጡት። ግን ቱፒስ አይደሉም፣ ይሄ በተናጥል ናቸው። ግን በጣም ለብርድ በጣም አሪፍ ነው፣ ለብርድ ይሆነዋል። እና ደግሞ ያው በአብዛኛው መገዛለት ሙሉ ነው። ሙሉ ግን እንትን አላለም። እና ወይም ደግሞ ለልደቱ በዚህኛውም ይሄዳል። በዚህ ሱሪ ሱሪ ታምራለች። በዚህ ሱሪም ትሄዳለች። እና በቃ እንዴ በዚህ ሱሪ በጣም ትሄዳለች። አማርጬ አለብሰዋለሁኝ። እንደነገርኳችሁ በጣም ብርድ ነው። ብርድ ሲመጣ ግዴታ እንደዚህ አይነት ልብስ ነው የሚያስፈልገው። የማታ ልብስ ብዙም አልገዛሁለትም ገና ማለት ነው። አንድ ጊዜ እንትን ብለን እንገዛለታለን። አሁን ቢያንስ ልደቱ ከወጣ በኋላ ይቺ የዚህ እንኳን አላባሽ አለው። አዎ አለው አላባሽ አለው አይደለ? ኦኬ ይሄና ይሄ ቱፒስ ናቸው አይደለም? ወይኔ ጉድ ይፈላ። አዎ የዚህ አላባሽ ይሄ ነው። ይሄ ቱፒስ ነው። የዚህ አላባሽ ይሄ ነው። እዚች ጋር ደግሞ ይሄም ቱፒስ ገዝቼለታለሁ። የዚህ አላባሽ ደግሞ ይሄ ነው። በጣም ያምራሉ። እርግጥ ሁሉም ሱሪዎቹ ወደ እንትን ሄዱ ማለት ነው። ወደ ምንድን ነው የሚባለው? ወደ ረማዲ ነው የሚባለው። ይቺ ጃኬት ደግሞ ልኩ ትሆናለች ብዬ አስባለሁ። ውጭ ስንወጣ የሚያደርገው ይሆናል። ከዛ በኋላ ይህንን ሱሪ ገዝቼለታለሁ። ከዛ በቃ ልደቱ የልደቱ ስጦታዎች ይህንን ይመስላሉ። እንግዲህ እግዚአብሔር ይመስገን። ልጅ መውለድ ያው ትልቅ አላፍትና አለውና እናት ስትሆኑ ደግሞ የመጀመሪያ እናት ስትሆኑ ደግሞ ማለት ነው ይሁን በቃ ለእናንተ ሳይሆን ለልጄ ልኖር ነው የምትሉትና ብቻ ደስ የሚል ስሜት አለው። የዛሬ ዓመት ናትዬን ስወልደው በጣም አስታውሳለሁ። የመሞት ነበር የሚመስለኝ ማለት ነው። ምክንያቱም በጣም በቃ አለ አይደለም የመጀመሪያ እርግዝና ሲሆን በጣም ከባድ ነው። እግዚአብሔርን ተው ወይኔ አጄ ተው። እሺ ከዛስ ሰብስክራይብ አድርጉ በላቸው። ፍትህ ለስልኬ። ለማንኛውም ቤተሰብ ቻናሉን ሰብስክራይብ አድርጋችሁ ሰዓቱንም ሞልተነው ሞኔታይዜሽን እናደርገዋለን ማለት ነው። እንግዲህ ያው ይሄ ቪዲዮ እንደማይታይ አውቃለሁኝ እኔ ግን ቢሆንም ደግሞ ያው ከእንግዲህ በናቲ ቻናል በልጅና በእናት ቻናል ማለት ነው ሞቅ ደመቅ ብለን የቀን ውሏችንን እንደዚህ እንዲሁም ደግሞ ጊዜያችንን እንዴት እንደምናሳልፍ እንነግራችኋለን ማለት ነው። ይሄ ቪዲዮ ጥራት ቢኖረውም ባይኖረውም እንጃ ብቻ ያው ሪንግ ላይት ምናምን ስላላበራው ነውና ለማንኛውም መልካም ጊዜ ይሁንላችሁ። እሑድ እንደ እግዚአብሔር ፈቃድ ሰኞ የናቴ ልደት እንለቅላችኋለን። ወይ ሰኞ ወይ ማክሰኞ ትላላችሁ። ጃቢ ትንሽ ናቲ ማሞታል እና ደግሞ ምናልባት በጣም ብዙ የምናወራቸው ነገሮች አሉ አሪፍ ተመልካች ካለን ማለት ነው። ምክንያቱም በጣም በቃ የረሳሁት ነገር ካልሲ ይሄ እነዚህ ካልሲውን አሁን እየቆጨኝ ነው። አሁን ይኸው ከነጋ 3 ካልሲ ቀይሬለታለሁ፣ ግን አይቀመጥምም። በቃ ወዲያውኑ ይቆሽሻል። ግን አይዶን ነው አይቀመጥም። ካልሲ ራሱ አይቀመጥም፣ አያስቀምጠውም እሱ ራሱ። ግን እስቲ እንትን ደግሞ ረጅም ነበር እንትን ያልኩለት እኔ ረጅም ነበር ካልሲ ማለቴ እንትን እንደዚህ ቱታ ነገር አለ አይደለ? ረጅም እሱ ነበር ማለብሰው። ግን እሱ ልጁ እንዲራመድ እየሰጠው አይደለም እና ገና አሁን ነው እየተራመደ እየደፈረ ድፍረት እያገኘ ያለውና
ለሱም ለመቀነስ ብዬ እስቲ ካልሲ ቢሆን የተመረጠ ይሆናል። ልብሶቹም በዛም ነው ያለ ካልሲ እንትን ውስጡ እሽግ የሆነውን ነገር ያልገዛው። እዚህ ሀገር ብርድ ሲገባ በጣም ከባድ ነው። እንግዲህ የምናየው ይሆናል። ብርዱንም እንዴት እንደምናሳልፍ አናቅም። ዘንድሮ አናቅም። እግዚአብሔርን አምና ያው አራስ ቤት ነበርኩኝ ብርድ እንደዛ ሲወርድብን በአራስ ቤት ስወጣ ግን ያው እርግጥ ያን ያክል አልተቀመጥኩም። ብቻ ከአራስ ቤት መልስ ነው ብርድ ያገኘን ያን ያክል እንጂ ቤት ስለነበርን የትም አንወጣም ነበር። ቤት ነበር ቁጭ ያልነው። ብቻ እናወራለን። ሰብስክራይብ አድርጉ፣ ላይክ አድርጉና አበረታቱን። እኛንም በቃ ምን ችግር አለ? ቤት ውስጥ ሆነን ብዙ ነገር ያው ፕራንክ ምናምን ነገሮች ባነሰራም ራሱ ከልጄ ጋር በቃ ልጄን ሰርፕራይዝ እያደረኩ ፕራንክ እያደረኩ ከናቲ ፕራንክ እንጀምራለን። ወይኔ ናቲ ምን ሆንክ? ምን ሆንክ? ልቤ 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 ተሰማኝ። ምን ሆንክ? ሰላም ነካ? ችግር የለም። ድምፅ ካለ ሰላም ነው። ትንሽ አሞታል ሲጀመርም እግዚአብሔር ያውቃል። እስቲ ለማንኛውም ባይ ባይ። ሌላ ቪዲዮ እንገናኛለን። ቪዲዮን ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱን ማለት ነው። እንግዲህ ምን እላችሁ ነበር? ምንም አልላችሁም። በቃ እንዲህ በሌላ ቪዲዮ እናወራለን። ባይ ባይ።